በሰማይ ሆኖ ምስራቅንና ምዕራብን ሰሜንንና ደቡብን ዳርቻዎችንም ሁሉ በእውነት ተመለከተ፣ ተነፈሰ፣ አሻተተም። እንዳንቺ ያለ አላገኘም። የአንቺን መዓዛ ወደደ፣ ደም ግባትሽንም ወደደ። የሚወደው ልጁንም ወደ አንቺ ላከ። ፍጥረት ይፈሳብሽ ይላታል እኮ ፍጥረቱ ነው ባንቺ ደስ ይለዋል። ታዲያ ከመቤታችን ጋር የምትነጣጠር ሴት አለች? በእኛ ዘመን ያሉ የአማንያን ሴቶች ማርያም ሴት ናት፣ እኔም ሴት ነኝ ይላሉ። ሴት ናት በእውነት አይደለ? ግን ማርያም ሴት ስትሆን እንደ ሌሎች ሴቶች ናት እንዴ? እንደ ሌሎች ሴቶች ናት ወይ? አይደለችም። ምክንያቱም ሌሎች የወለዱት በዘር በሩቃኔ ነው። እመቤታችን ግን የወለደችው በምንድን ነው? በድንግልና ነው ማለት። በክብርስ ማን ከድንግል ማርያም ጋር ይነጻጸራል? ይህን ማየት ያስፈልጋል። ይሄ ቀላል ትምህርት ነው። እስካሁን ነገርኳቸው። አሁን ጠለቅ ወዳለ ውስጥ ልጃችሁ ይገባል። በደንብ ስሙኝ። ዛሬ ጠንከር ያለ ትምህርት ነው ማስተምራችሁ። ነገር ማርያምን ስንናገር መጻሕፍት ሊቃውንት ምናባት የሚሉትን መጨረሻን ገልጾ መጨረስ አይቻልም ማለት ግን የሆነ ነጥብ እንድንይዝ የሆነ ነገር ላሳያችሁ። እመቤታችን ከሴቶች ሁሉ የምትለየው በመሰረታዊነት በሁለት አስደናቂ ነገር ነው። በስልጣኖቻችን በሁለት አንዱ ድንግል ሆና እናት በመሆኗ ከፍጥረቱ ሁሉ ትለያለች፣ ከሴቶች ሁሉ ትለያለች። ምን ሆና ምን በመሆኗ አልኳችሁ? ድንግል ሆና እናት በመሆኗ። እንደዚህ ለሴቶች አይቻልም። ይቻላል እንዴ? እመቤታችን ብቻ ስመኮለትና አለ ሶሪያዊ እናት ሆነችና ወደ ድንግል ጸሞ ድንግልና ደረባ ተገኘች። እስቲ እኔ የምለው ቃል በሉ ድንግል ሆና በሉ የወለደች ወልዳ ደግሞ ድንግል የሆነች ማርያም ብቻ ናት። ድንግል ሆና የወለደች ወልዳ ደግሞ ምን የሆነች ድንግል የሆነች እርሷ ብቻ ናት። ሴቶች እንደዚህ ይችላሉ? ድንግል ሆና መውለድ ወልደው ደግሞ ድንግል ነው ይቻላል? አይቻላቸውም። እርሷ ብቻ ናት። ታዲያ ከሴቶች ሁሉ የምትበልጠው እኮ ለዚህ ነው። እስቲ ሴቶች ያለ ሶስት ነገር እንደማይወልዱ ላሳያችሁ። ድንግል ማርያም ሶስት ነገሮችን ሳትጠቀም ወልዳለች። ሴት ልጅ ለመውለድ ሶስት ነገሮች ያስፈልጓታል። መጀመሪያ ሴት ለመውለድ ሶስት ነገር እንደሚያስፈልጋት ሊቁ ያለውን ሀሳብ ላብሳ ውእቱሰ ንጹሕ እምነሰለስቱ ግብራን ዘውቶሙ ዘር ወሩቃን ወሰስሮተ ድንግልና እለ ስሩዓን በእጓለ እመሕያው ወእሙራ ቦሙ ወደ አማርኛ ላምጣው። እለ ስሩዓን በእጓለ እመሕያው ማለት በሰው ልጆች የተፈጥሮ ሂደት ሴቶች ሲጸንሱ ሲወልዱ እንደዚህ ነው አለ። እንደምን ይልና ሴቶች ለመጽነስ መጀመሪያ ሩካቤ ይፈጽማሉ አለ። አንደኛ። ሁለተኛ ዘር ይቀበላሉ አለ። ሶስተኛ ማኅተመ ድንግልናቸው ይፈታል አለ። እውነት ነው። አስቡ። ከዚህ በኋላ ምን ያደርጋል? ይወልዳሉ ይላል። ሶስቱ ነገሮች ካልሆኑ ሴት ልትወልድ ሩካቤ ካልፈጸመች፣ ዘር ካልተቀበለች፣ ማኅተመ ድንግልና ካልተፈታ ሴት ልትወልድ አትችልም ይላል ሊቁ። እንደገና ደግሞ ልጆች ለመወለድ እነዚህ ሶስቱ ነገሮች ሲከናወኑ ነው። የእናትና የአባት ሩካቤ፣ እናት ከአባት ዘር መቀበል፣ እንደገና የእናት ማኅተመ ድንግልና መወገድ። እነዚህ ሶስቱ ከተከናወኑ በኋላ ልጆች ይጸነሳሉ ማለት ነው። አሁን እናንተ የተጠለፈው በዚህ መንገድ ማለት እናትና አባት ሩካቤ ፈጽመው እናት ከአባት ዘር ተቀብላ እንደገና የእናት ማኅተመ ድንግልና ተወግዶ እና ምን በላ ተወልደናል ማለት ነው። ድንግል ግን ስትወልድ እንደዚህ አይደለም። ክርስቶስ ሲወለድ እንደዚህ አይደለም። ይኸው አንድ እኮ ታዲያ እሷ ስትወልድ ምንድን ነው ብለን ስናጠና እንበለ ዘር ለመጽነሷ ዘር ምክንያት አልሆናት መማታል እንዴ ለመውለዷ ዘር ምክንያት አልሆናት። አዎ እና ያለ ሩካቤ ያለ ዘር ብእሲ ማኅተመ ድንግልና ሳይፈታ አምላክ ጸንሳ ወልደዋለች። ሶስት ነገሮች አላስፈለባትም። እኔ ከአይምሮ በላይ ነው ክርስቲያኑ። አዎ ከአይምሮ በላይ ነው። ቀለል ባለ ቋንቋ መልሼ ደግመዋለሁ። ለምሳሌ ክርስቶስ እንደ ሕፃናት አይደለም ተቀምጦ የተወለደው። ሕፃናት በዘር በሩካቤ ይጸነሳሉ። ክርስቶስ ግን ለመወለዱ ዘር አልቀደመውም። ሶርያዊ ሊቅ ቅዱስ ኤፍሬም ምንድን ነው ያለው? ለአምስቱ ቅዳሴ ማርያም የቀደመው ዘር ለልደቱ ለመወለዱ ዘር አልቀደመውም ማለት ዘር ሳይቀድም በሌላና የተወለደ ዘር ቀድሞ ነው። እሱ ግን ሲወለድ ዘር ቀድሞት አይደለም። የቀደመው ዘር ለልደቱ ለመወለዱ ዘር አልቀደመውም ማለት። እንደገና ሁለተኛ ወዲያ ማሰለ በልደቱ ድንግልና በመወለዱ ማኅተመ ድንግልና ምን አላደረገም? አልፈታውም ማለት አያችሁ። ልጆች ሲወለዱ ማኅተመ ድንግልና ይፈታል። እሱ ግን ማኅተመ ድንግልናን አልፈታ። ምንድን ያለው ቅዱስ ያሬድ ዘድንግል መናፍቅት እያልሄው አለበለ የድንግልና ማኅተሟን ሳይፈታ ተወለደ ነው። የድንግልና ማኅተም ሳይፈታ ይሄ እሱ ድንቅ ነው። ክርስቶስ እንደዚህ የተወለደው የሚገርማችሁ ይሄንን ደግመን ደጋግመን ለማየት የሊቁ በቅዳሴ የተናገረውን እናጠናለን። ከቅዱስ ቄርሎስ በቅዳሴው የድንግልና ማኅተም እንዴት እንዳልተፈታ እንዴት አልቆ እንዳልመሳጠረ ሀሳቡን ላንሳ። እነ የኔታ
ነው ያላት። አሁን በብዛት እየተቀደሰ ያለው 14 ነው አይደለ? 15ኛ ማዛ ቅዳሴ ነው። ቀጠለ መዳራዊ ይቀደሳል ማዛ ቅዳሴ አሁንም ማለት ነው። በአመት ወደ 4 ቀን ትቀደሳለች ማዛ ቅዳሴ። ይዘቱ እንደ ቅዳሴ ማርያም ነው ማለት ነው። እና ከ15ቱ ቅዳሴያት መካከል አንዱ የቄርሎስ ቅዳሴ ነው። ቅዳሴውን ስታዩ ስታነቡት የሚገርማችሁ ነገረ መለኮት ነገረ ማርያም ነው። ጥልቅ ምስጢር ያለው እና እዚያ ቅዳሴው ላይ ቄርሎስ ምን አለ መሰላችሁ? የሔዋን ከአዳም መገኘትንና ክርስቶስ ከድንግል ማርያም መወለድን እያነጻጸረ ሲያስተምር እንዲህ አለ። ምን ያለ መሰላችሁ? ሔዋን ከአዳም የጎን አጥንት በተፈጠረች ጊዜ አዳም ከአዳም የጎን አጥንት በተፈጠረች ጊዜ የአዳም ስጋው አልጎደለበትም ይላል። ተመልከቱ። ሔዋን ከአዳም የጎን አጥንት በተፈጠረች ጊዜ የአዳም ስጋው አካሉ አልጎደለም። ልክ እንደዚህ ክርስቶስ ከድንግል ማርያም በተወለደ ጊዜ የድንግል ማርያም ማኅፀን አልጎደለም ይላል። አነጻጸረ ማለት ነው። ከዛ ይቀጥልና አሁንም ይደግመዋል። ሔዋን ከአዳም የጎን አጥንት ስትፈጠር እናት አልነበራትም ይላል አይደል? ማነው ተነቅለት ማጥመገቡ ለአዳም ይላል። ከአዳም የጎን አጥንት ሔዋን ተነቅላ በተፈጠረች ጊዜ አልባትም ያኔ እናት አልነበራትም አይደል? እናት ስላልነበራት ሴት የመሆን ነገር አልጎደለባትም ይላል። አሁን እኔና እናንተ ሰው የሆነው ከሁለቱ ስለተገኘ ነው አይደል? ሔዋን ግን ከአዳም ብቻ ስትገኝ እናት አልነበራትም። ነገር ግን እናት ስላልነበራት ሰው የመሆን ነገር አልጎደለባትም ማለት ይህንንና ከማሁን ያጾፍ እናት ሲት ለክርስቶስ አመት ተወልደ ድንግል ማርያም አምላካችን መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም ሲወለድ አልሞቱም ምድራዊ አባት ስለሌለ ሰው የመሆን ነገር አልጎደለበትም። ለሔዋን እናት ስለሌለ ሴት የመሆን ነገር አልጎደለባትም። ለክርስቶስ ደግሞ አባት ስለሌለ ሰው የመሆን ነገር ምናለው አልጎደለውም ይላል። ደግሞ የሚመልሰውና ወደዚህ ላይ ወደ አራት ጠንቀር ያለው ሀሳብ ነው ሞቱ የጻፈው። የሚመልሰውና ምን ይላል? ሔዋን ከአዳም የጎን አጥንት ስትፈጠር ይላል አዳምን ህመም አልተሰማውም ማለት ሔዋን በተፈጠረች ጊዜ አዳምን ህመም አልተሰማውም። ተሰምቶታል። ልክ እንደዚህ ክርስቶስን ከድንግል ማርያም ማኅፀን በተወለደ ጊዜ ድንግል ማርያምን የመወለድ አልተሰማትም ይላል። እንደውም እንዲህ ነው የሚለው ከማሁ ያመማ ለማምላክ ገሊላዊ ከማሁ ያመማ አይደል? ገሊላዊቱ ድንግል እንደዚህ ምን አላለች? ህመም አልተሰማትም ማለት በተፈጠረች ጊዜ አዳምን እንዳላመመው ሁሉ ድንግል ማርያም ክርስቶስ ስትወልደው የመውለድ ህመም አልተሰማትም። የምታውቁት ስላለ አምጣ ወንድ ግን ተወልደ ዘእንበለ ሕማም ያለ ህመም ከማን ተወለደ ይላል? ከድንግል ተወለደ ህመም ሳይሰማ ነው። ወገኖች ሶስት ቀን ነው ያለ የሰው ልጅ ቀኖች በምድር ላይ ስንት ቀኖች ናቸው? 3 ቀን ናቸው። አንዱ የልደት ቀን፣ ሁለተኛው የጋብቻ ቀን፣ ሶስተኛው የምን ቀን? የሞት ቀን። እነዚህ ቀኖች ስታጠኗቸው በጣም ብዙ ጥልቅ ነገር ታገኙባቸዋላችሁ። የመጀመሪያው የልደት ቀን ግማሽ ደስታ ግማሽ ሐዘን ነው። ግማሽ ደስታ ግማሽ ሐዘን። ግማሽ ሐዘን ማለት ወላጅ እናት ታለቅሳለች አይደል? የምጡ ህመም እየተሰማት ተወላጁ ሕፃን ምን ይሆናል? ያለቅሳል አይደል? አዎ ከተቀባ ማይቀር ሲወጣ በጣም የሚደንቃችሁ ማለት ነው። ክርስቶስ ግን ሲወለድ የመወለድ ህመም አልተሰማውም። ድንግል ማርያም ስትወልድ የመወለድ ህመም አልተሰማትም። ያኔ ደስታ ነው ማለት። የክርስቶስ ልደት ጊዜ ፍጥረት ሁሉ ተደስተዋል። እናቱ ራሱ ተደስታለች፣ ህመም አልተሰማትም። በምድራችን ግን እኛ ስንወለድ እናታችን ስለሚያማት ህመም ይሰማታል። በዓለም ላይ ከባድ ህመም ምን ነው? የተወለደው ሕፃን ህመም ይሰማውና ምን ይሆናል? በተወለደለት ሕፃን ምን ይሆናል? ያለቅሳል አይደል? አሁን ምድር አንተ ነው የሚቀላቀላል። ስለዚህ የሚደሰቱት ደግሞ የሕፃኑ ቤተሰቦች ናቸው አይደል? የሕፃኑ ቤተሰቦች ልጅ ተወለደ ብለው ደስ ይላቸዋል። ሕፃንና እናቱ ሁለቱ ያለቅሳሉ፣ ያዝናሉ። ሌሎቹ ደግሞ ምን ይላሉ? ይደሰታሉ። ስለዚህ ከፊል ደመናማ ናት ማለት ነው አይደል? ግማሽ ሐዘን ግማሽ ደስታ። ሙሉ ሐዘን የጋብቻ ቀን ብቻ ነው። የጋብቻ ቀን ሙሉ ሐዘን ነው። ሙሉ ሐዘን የጋብቻ ቀን እንዴት ነው ብላችሁ ስታስቡ የሰርግ ቀን የሙሽሪትና የሙሽራው ቤተሰቦች ሙሽሪትና ሙሽራው ምን ይላሉ? ሁሉም ምን ይላሉ? ይደሰታሉ አይደል? ሐዘን የለም ማለት። በአንጻሩ የምንኩስና ቀን የደስታ ቀን ነው ማለት። ሰማያዊ ማለት የምንቀበለው ቀን አይደል? በደጋጋ ደስታ ይሆናል ማለት። ባለቤተ ክርስቲያን ደስታ ይሆናል። ያ በቅድስና ማዕረግ የቤተ ክርስቲያን ልጅ መንኩሶ ሲመጣ ይህ ቀን ደስታ ነው ማለት። የጋብቻ ቀንና የምንኩስና ቀን ተቃራኒ ነው አይደል? ግን ሁለቱም ደስታ ናቸው ማለት። የመጨረሻው የሞት ቀን ነው። የሞት ቀን ደግሞ ሐዘን ብቻ ነው። አያችሁ ሟቹ አይሰማም።
ዘመዶቹ ወገኖቹ እያለቀሱ ወደ መቃብር ይሸኙታል። የሚያቀናችን ይችላል። አንድ ቀን ሙሉ ደስታ፣ አንድ ቀን ሙሉ ሐዘን፣ አንድ ቀን ግማሽ ደስታና ግማሽ ሐዘን ይቻላል። እስከ በዚህ ነው የተቆራኘችው። እንደውም ይችላል ስንቀላቀል በልቅሶ ማለት የተቀላቀልናት ስለዚህ በምን ነው ምን በልቅሶ የተቀላቀልናት ማለት ሰዎች እያለቀሱ ምን ይሆናል? ምን ይሆናል? ይሸኙናል አይደል? የተቻለ ቆይታ ከምን እስከ ምን እንደሆነ አውቃል። ያንተ ህይወት ከምን እስከ ምን ነው? ከልቅሶ እስከ ልቅሶ እኮ ሌላ ምስል ከሌለው እያለቀስክ ምድር ተቀላቀልካል፣ እያለቀስክ ወደ ምድር ትገባባታለህ ማለት ነው። ከልቅሶ እስከ ልቅሶ ነው እዚያ ያለው ቆይታ እና መሬታችን ግን ስትወልደው እንደዚያ አይደለም። ህማማ ወለያ ተሰማት ሞን ድንግል ተወለደ ዘይመል ህማማ የአለባ ከድንግል ማርያም ተወለደ ነው የሚለው። በነገራችን ላይ እንደው የእናትን ነገር በምን ቃል ገልጠዋለሁ? ሊቁ ምን እንዳላችሁ እናቴ 3 ጊዜ ተሸከመች ይላል። ስንት ጊዜ ታውቃላችሁ? እናቴ 3 ጊዜ ተሸከመች። እስቲ አንዴ እናታችሁ እንድታስቧት ነው እንደዚህ ምላችሁ ይናት ወጣ በምን ይገለጣል? 3 ጊዜ ተሸከመች ይላል። መጀመሪያ 9 ወር ከ5 ቀን በሆዷ ተሸከመች ይላል። እውነት ነው አይደል? ቀዳሚ ጾረተን ይስተከሳ ተሳተ አሁን 5 ዕለታት መጀመሪያ 9 ወር ከ5 ቀን በሆዷ ተሸከመች ይላል። እንደዚህ በእናት ሆድ ያቆየ ከእናት ሆድ ውስጥ ያልነበረ ሰው አለ እንዴ? አለ ወይ? በእናት ሆድ 9 ወር ከ5 ቀን ቆየው እናቴ ተሸከመች ይላል መጀመሪያ። ሁለተኛ 3 ዓመት ጀርባዋ ላይና ክንዷ ላይ ተሸክማ ራሷን መገበች ይላል። ቁጥር እየተባሰ ሁለተኛ አዎ ጾረተን በዘራና ወበአይጋውታ ይላል። በጀርባዋ እያዘለች ሲርበይ በቅፋ እያቀፈች ራሷን መገበች ይላል። እና ምን መገበው እናታችን ማለት እሷ የበላችሁ እንደገና በቁጥ መልኩ ወደኛ ተሰጠላለች ማለት እንደዛ። ሁለተኛ ጀርባዋ ላይ 3 ዓመት ተሸከመች ይላል። ሶስተኛ ይሄ ጠንከር ያለ ነው። ጾረተን ውስጥ ተለባ ያለ ማለት ነው። ሁሉ ጊዜ በልባ ውስጥ ለዘላለም ተሸከመች ይላል። ይሄ ይልቃል በእናት ልብ ውስጥ ለዘላለም እናታችን ተሸከማ ነው የምትኖር። ለዘላለም ተሸከመች ይላል። ይሄ በጣም ስታጠሉት ክርስቲያን በጣም ስታጠሉት 80 ዓመት የሆነው ሽማግሌ እንደው የሆነ ነገር ቢያስደነግጥ አሁን እዚህ መብረቅ ብልጭ ቢል በሷ የማይደርሰው እናቴ ድረሽልኝ ነው ማለት እሱ እኮ አያቱ ነው። 80 ዓመት ነው 80 ዓመት ነው አያቱ ነው ባንደረሽልኝ ይላል። እናቴ ድረሽልኝ የእናት ፍቅር እስከ ወዲያኛው መሆኑን ማሳያ ነው ማለት እና ድንግል ማርያም ደግሞ ክርስቶስ ዝሞት ዓለምን ሁሉ ነው የወለደችው ማለት ዓለም በደስታ ዓለም በነፃነት ዓለም በሰላም እንዲኖር ክርስቶስ ወልዳ ለዓለም ሰጣለች። ይሄ ቀላል ነገር አይደለም እና ነገር ግን ወደ ነጥብ ልምጣና እንደምን ጸነሰችው የሚለውን ሀሳብ ላንሳ። ይሄ ከሌላ ልያቸዋለሁ። እንደምን ጸነሰችው የሚለው ላንሳ። እንደምን ጸነሰችው ሲባል ጠርጠሬላ እንደ ንብ ጸንሰዋለች። እንደምን እቺ ነው ያለው እንደምን እንደ ንብ ጸንሰዋለች። እስቲ ስለምን የምታውቁ ሰዎች እስቲ ንብ የምታውቁ ወሽራችሁ ነው ማማና ምትወጣ እናውቃለን ካላችሁ ንብ እንዴት ነው የሚባዘው? ንብ ታወቃችሁ? እስከ ደስተው ሰርቷል። በምን ነው የሚባዘው? ንብ አጣው በምን ነው የሚባዘው? ምን እሺ እንዴት ነው የሚባዘው? ነገራችሁ አሁን አንዳንዴ ክርስቶስ ከእናቶች ተወለደ ሲባል የሚከብር ሰው አለ። በቀላሉ መሰረት ፈልጌ የማይታወቀው እግዚአብሔር የምናውቀው በፍጥረታት ነው አይደል? እዚህ ያስተለይ እግዚአብሔር ይታወቅ በፍጥረቱ እኮ ነው የሚኖረው። የማይታወቀው እግዚአብሔር እንደማወቅ ፍጥረታት ነው ማጥናት ያስፈልጋል። ንቦች የሚገርማችሁ የሚባዙት በድምፅ ነው። በምንድን ነው የሚባዙት? በድምፅ ነው። በጾታዊ ግንኙነት አይደለም። ይህ ቅዳሴ ማለት ሲቀደስ ተሰማችሁ ጽንስ ምስለ ድንግልና ከመን ዘብቃ ይባ አብያ አያችሁ ጽንስ እንበለካለ ጽንስ እንበለካለ ከምድር ዘብቃ ንባል አይደል? ጽንስ እንበለካለ ማለት ያለ ሩካኔ ያለ ጽንስ ከምድር ዘብቃ ንባል። አዎ አውሮ ድምፅ ሲያሰማ ንቦች እጭ እንደሚሰሩ ሁሉ ድንግል ማርያም የቅዱስ ገብርኤል ድምፅ ሰምታ እንደጸነሰች አባ ያዕቆብ በአጭር አረፍተ ነገር መለኮት ጥቅል አድርጎ አስቀምጦታል። ጽንስ እንበለካለ ያለ ሩካኔ የተጸነሰ ጽንስ እንደምን ከምድር ዘብቃ ንባል። አዎ ንቦች የአውሮውን ድምፅ ሰምተው ውጭ እንደሚሰሩ እንደዚሁ ያለ ሩካኔ የተከናወነ ጽንስ የጽንሷን ነገር መርማ አትባለ ይሄ ያቃጥቶ ስለዚህ ምን ለማለት ፈልጌ ንቦች የሚባዙት በምንድን ነው አልኳችሁ? በድምፅ
ድምፅ ነው። እንደውም ወካነት ልብስቶ ላነርት ይላል። የንቦች አለቃ ድምፅ ሲያሰማ ንቦች እጭ ሰራሉ። ልክ ንቦች እጭ ድምፅ ሰምተው እንደሚሰው ድንግል ማርያም ክርስቶስ ጸንሳ የተገኘች የማንን ድምፅ ሰምታ ነው? የሰማዩ መልአክ የብርሃናዊ መልአክ የቅዱስ ገብርኤል ድምፅ ሰምታ ትጸንሻለሽ የሚለው ድምፅ ሰምታ እንደ ቃል ይሁንልኝ ብላ አካላዊ ቃል ጸነሰችው። ክብር ለአምላክ ያለው ካለ ያለጸ እንስራ በጣም የሚገርም ነው። እስቲ ያለቀቃቸው አሁን ለመሆኑ ላሞች በሆዳቸው ልጅ ሲይዙ ምንድን ነው የሚባሉት? በእርግጥ ከዚህ ሀገር ላይ የሚደረስ ያለን የገብርኤል ዋዜማ ከመልዬ ምንድን ነው ይሄ ይልጻ ቦታ ወብዱት የላሞት እንደመቃሱ ግጅ ይላል ያልኩኝ አባታችን ከላይ ተወራለ ላማተ ከያ ወንድነው ሳይማሩ ካለ ወይ በፋብሪካ ሊሆን ይችላል። ግን እሱ ተውና ላሞች በሆዳቸው ልጅ ሲይዙ ነው ይባላል። እስቲ ነው አታውቁት? ወደዛ አንዳት ስጋጫ ነው ንገሩኛ። በደንብ ተቀምጦ ማለት ያስፈልጋል። ላሞች ምን ማለት ይባላል? ከብዳለች ከዛስ ላንቱ ከብዳለች አይደል? ከባለናችሁ ባጠብቁስ ስለቆጣላችሁ ሁለተኛ ሽልዛለች ይባላል አይደል? አባቶች ይነገሩ ነው አይደል? እንታችሁ እኮ ለሰለለ ነገር ከሆነ የሚነበው መጽሐፍ ናቸው። በእውነት አባቶቻችን ዛሬ ተንበገኝ እሺ ሴትስ በሆኗ ልጅስትስ ምን ነው የምትባለው? ሌላ አቤት ምን አወቃሽ? ገና ለሽ ምን ምን አይዛለች አይደል? ሌላ መሻካዳኝ ሰግናት ማለት ነው ፎቶና ሌላ ድንግል ማርያም ምስግድ ነው ምንላት ለድንግል ማርያም ቋንቋቸው የሚጠቀም ማለት ምን ላለሽ ምን ጻንሳለ ተቻለ ምን ማለት ተመልከቱ። አሁን እርግዝና ሴቶች የሚያረግዙ ከወንዱ ካለ ከፈጸሙ ነው ተቀብለው የሚያረግዙ ስለሆነ ነው እርግዝና የሚባለው። ሽል የሚባለው ደግሞ ተጠቅተው በውስጣቸው ልጁ ስለሆነ በጣም ብዙ ምስጢር አለ። አሁን የንቦች ለምጣ ነው። ንቦችስ ምንድን ነው የሚባለው? ንቦች ምንድን ነው የሚባለው? እጭ ሰርተዋል የሚባለው ምን ነው የሚባለው? በቦካሌ ስላልሆነ የሚባሉ ድምፅ ሲሰሙ እጩ ምን ያደርጉታል? ይሰሩታል። እጭ ሰርተዋል። የንቦች ልጅ ጽንስ እጭ ይባላል። የላሞች የሰዎች ግን ጽንስ የድንግል ማርያም ምን ይባላል? ልጅ ጽንስ ይባላል። ተጠቅቀው መጻሕፍት ነው። ስለዚህ ክርስቲያኑ እንደጸነሰችው ከተባለ ግን ያ የሚገርማችሁ ከዛ ይቀጥልና ሀሊብ ምስለ ድንግልና ጅሙራ ድንግል ከድንግልና ጋር ያለው ትክክል አረጋማ እንደዚህ ባካሽ እስቲ እንገለጽላችሁ። ከድንግልና ጋር ያለው ትክክል መጽሐፍ ምን ይላል መሰላችሁ? ሴቶች የትኛው ያህል ቢጠጡ ቢያምርባቸው ቢወፍሩ ከወንድ ካልደረሱ ጡታቸው ወተት ማመንጨት አይቻልም ይላል። ሴቶች እንዲህ ነው የሚለው ወይ ካለው ላንስ ታወዙ ማለት ዘመለታ አካባቢ ላይ ነው። ሴቶች ከወንድ ካልደረሱ ይላል ወተት ማመንጨት አይቻላቸውም ይላል። እውነት ነው ውሸት ነው? ሴት ልጅ ከወንድ ካልደረሰ ከጡቶቿ ወተት ማመንጨት አትችልም። ትችላለች? አትችልም። ብትበላ ብትጠጣ ብትወፍር አትችልም። ከወንድ ከደረሰች ግን መካን ብትሆን ጡቶቿ ወተት ማመንጨት ይችላሉ ማለት ነው። ግን ይገባችሁ ይልና አልቆ ወይ ቃሎ ላንስ ታወዙ ማለት ዘመለ ይተራከማ መስለኝ ነው። ከወንድ ሳይገናኙ ሴቶች ጡት ማመንጨት ከጡታቸው ወተት ማመንጨት አይቻላቸውም ምንና የሐይቅ ምጣት ሀል ማጥማት ብስ እንዴታል ብስ ወንድ ሳተው ከድንግል ከጡቶቿ የመነጨው ወተት ግን እጅግ ይደንቃል። ድንግልና ድሙር ከድንግልና ጋር የመነጨው ወተት ይደንቃል አይደል? ከድንግልና ጋር ያለ ድንግልና ወተት ሊመነጭ ይችላል። በድንግልና ግን ወተት ሊመነጭ አይችልምና ሀሊብ ምስለ ድንግልና ድሙር ያ ከጡቶቿ የመነጨው ወተት ደግሞ ሰማይና ምድር በመሃል ያዘዋል። ጡቷን ይዞ ቀባ ይላል። አዛጣ ታይቆጠው ማለት ነው። እንዴት ይደጋ አሃዚ አሃዘጠው ይላል። ዓለም ያዘዋል የናቱን ጡት ያዘ እርሱ ደግሞ ሰማይና ምድር የሚመግበው አለ እፎተስከሰ ያልበከላታ እንደ ጣላት ጡት ይዞ ቀባ ይላል። የኔና እንደመጋቢ ሱራሱ ተመግበ ያለበለሳ እኔና ያለን የሚመግበ በዝናብ አቅሎ በፀሐይ አስሎ በነፋስ አጠጥሎ ልጅ የሚመግበና እርሱ እንደ ጣላት ሆኖ የናቱን ጡት ይዞ ቀባ እፎተስከሰ አለቀ ምሳሌ እፎተስከሰ ያልበከላታ እንደ ጣላት ምድር ይዞ ቀባ ነው። ለነገር ባለም ነገር እንዴት ስናትፋለን ብላችሁ እንዴት ስመረመራለን ብላችሁ እኮ ካይሮ በላይ ነው ማለት ነው። እንግዲህ ተረዳችሁ እስቲ ምትረዱ
ደስ ይላል። እንደዚህ ከተረጋችሁና ስለዚህ ኦርቶዶክሳውያን በጣም የሚገርማችሁ እንደምን ጸነሰችው ካለ እንደምን ነው አይደለ? እሺ እንደምን ወለደችው? እቺን ሐሳብ ይለቀቀላል። እንደምን ወለደችው? እንደ እንደው ይሄ ሙቀቱ ሀገር ምሳሌ ጥሩ ነው። እንደ ገና አይደለም የወለደችው። እንደምን የወለደችው? እንደ በጣም ጠንካራ ሴንሲቲቭ የሆነች አይዲያ በደረግ አስተውላችሁ ስሟት። ለምን ካላችሁ አሁን እንደ ደም አይደለም የተወለደው፣ እንደ ላብ ነው። ላብ ከሰውነታችን ሲወጣ ቁስለት አያሳይም፣ ምልክት አያሳይም አይደለ? እንደገና አትራት ስንጥቃት አያሳይም። ደም ግን ከሰውነታችን ሲወጣ ደሙ የወጣበት ቦታ ቁስለት አለው፣ ምልክት አለው፣ ህመም አለው አይደለ? ክርስቶስ የተወለደ እንደ ደም አይደለም። እንደምንድን ነው? እንደ ላብ። ላብ ከሰውነት ሲወጣ ቁስል፣ ምልክት፣ እትራት ስንጥቃት እንደማያሳይ ሁሉ ክርስቶስን ከድንግል ማርያም ማኅፀን ሲወለድ ከማኅፀኗ ሲወጣ ማኅተመ ድንግልናዋን ሳይፈታ ነው ከአካል ላይ ሲወጣ ከታተመ ገጽ ላይ ከፊታችን ላይ ሲወጣ ፊትን አብሶ አይደለም ማለት የወጣበት ቦታ ልክ ደም ግን ቢሆን አብስሎ ወጣበት ቦታ ምልክት አሳይቶ ነው ደም የሚወጣው። ክርስቶስ በታተመ ማኅፀን ላይ የተዘጋው ማኅፀን ሳይከፍት ልክ ከተዘጋው ጉንጭ ላይ ከታተመው ፊት ላይ ላብ እንደሚወጣ ሁሉ በተዘጋ ማኅፀን ተጠምሶ ክርስቶስ ተወልዷል። የኢትዮጵያ ሊቅ በወሎ ምድር ላይ የበቀለው የቤተክርስቲያናችን አርማ የሆነው ማለት ነው። በተለይ እንደ ቅዱስ ያሬድና አባጆች ዘጋስጫ ለኢትዮጵያ ልዩ የሆኑ አባቶች አሉ። ቅዱስ ያሬድ ከአክሱም ምድር ላይ በቅሎ ለኢትዮጵያ መብራት ፀሐይ፣ የኢትዮጵያ ራሷ ነው ቅዱስ ያሬድ። እንደገና ደግሞ አባጆች ዘጋስጫ እንደዚህ እነዚህ ቅዱሳን በበቃል ይገለጣል። ቤተክርስቲያኒቱን ያስተማሩ ያስተካከሏል እነኛ አባቶቻችን ናቸው። ኢትዮጵያውያን ሊቃውንት እንደ ኢትዮጵያ መሰበር ካለባት በቅዱስ ያሬድና ለአባጆች ዘጋስጫ ማለት መሰበር ያለባት በየመንገዱ አደባባይ ሰሊማ ለዚህ ቤተክርስቲያን ባለቤት ያሬድና ባለቤት ዘጋስጫ ናቸው። ግን ትውልዱ ራሱን አያከብርም። የሌለው ነው የሚቀር ሌሎች ሊቃውንት ባከበርንበት ልክ ቅዱሳንን እነ ቅዱስ ያሬድን አባጆች ዘጋስጫ ልናከብር ይገባል ማለት እና ምን ያለ መስላቸው አባጆች ዘጋስጫ ሶስቱ ያልተከፈቱ በሮችን ሲገለጥ ኢየሱስ ክርስቶስ ሳይከፍት የገባባቸው ወጣባቸው ሶስቱ በሮች እንዲሁ ነው ገለጠ። የመጀመሪያ ምንድነው ኢየሱስ ክርስቶስ ሳይከፍት ገብቶ ሳይከፍት የወጣበት የድንግል ማርያም ማኅፀን በር ነው አለ። አንደኛ። ሁለተኛ የተዘጋው መቃብር ሳይከፍት ምን ሆኗል? መቃብሩ ሳይከፍት ምን ሆኗል? ተወልዷል አለ፣ ተነስቷል አለ። ሶስተኛ የማርቆስ እናት የማርያም ቤት አለ። እዚያ ዝግ ቤት ገብቶ ሐዋርያት እንዳሉ በተዘጋው ቤት ገብቶ ሰላም ለእናንተ ይሁን ብለዋል አይደል? አሁን በተዘጋ ቤት ገብቶ ሳይከፍት ገብቶ ሰላም ያለው በተዘጋ መቃብር መነሳቱን ለመግለጽ ነው። በተዘጋ መቃብር ደግሞ የተነሳው በተዘጋ ማኅፀን ተጸንሶ መወለዱ ለመግለጽ ነው ማለት ነው። ግን ይሄ በጣም የሚገርም ነው። ክርስቲያን ከአይምሮ በላይ ነው። ግን ይህን የሚልስ በቃል ሲገልጠዋል በጣም አስደናቂ በጣም አስደማሚ ነገር እኮ ነው። ታዲያ ይሄንን ደግሞ ሊቁ በደንብ ጠንከር አድርጎ ሲገልጠው የድንግል ማርያም ዘላለማዊ ድንግልና ምን አለ መሰላችሁ? ይሄ አባ ባስልዮስ በቅዳሴ የድንግልን ሁልጊዜ ድንግልናዋን ሲገልጥ ባስልዮስ በቅዳሴ ምን አለ መሰላችሁ? ድንግል ማርያም ድንግል ሁልጊዜ ድንግልና ማርያም ሁልጊዜ ድንግልና አታ እስቲሮች ጋር ማርያም ወልላችሁ ሁልጊዜ ድንግልና እንደምን ነው ወጥረ ድንግል ማርያም ነው ምን ነው እኮ ያለ ዜማውን የታገዘ የቅዳሴ ነገር ነው። ስለዚህ እንደምን ወለደችው ካለ ከሰውነት ሳያቆስል እንደሚወጣላ ማኅፀነ ድንግልናዋን ሳይፈታ ወጥቶ ተወልዶ ወጥቷል።
ይህንን ቤተክርስቲያን ታስተምራለች። እንግዲህ ክርስቲያኖች በተለይ ቤቶች ነገር ተጽፎ አያልቅም። ምን ይላል መሰላችሁ? ስለ ነገረ ማርያም ሲነሳ እንደው የመልክአ ማርያም ደራሲ ለአጭር ቋንቋ የተናገረው ልናገር። ዝናበ ክረምት ቀለመ ጽሕፈ ውዳሴኪ እምይሃልቅ ጽሕፈ ውዳሴኪ እምይሃልቅ ዝናበ ክረምት ቀለመ ወሰማይ ራቀ ቀን ብሎታል። ሶበ ኮነ ጥቀ ዝናበ ክረምት ቀለመ አሁን ሶበ ኮነ ጥቀ ዝናበ ክረምት ቀለመ። በጣም የሚገርመው የክረምቱ ዝናብ ቀለም ቢሆን የክረምቱ ዝናብ ቀለም ቢሆን እንደገና ደግሞ ሰማዩ ብርሃንና ቢሆን ያንቺ ነገር ተጽፎ ያልቅም ማለት ነው። ጽሕፈ ውዳሴኪ እምይሃልቅ ሶበ ኮነ ጥቀ ዝናበ ክረምት ቀለመ ወሰማይ ራቀ ቀን ብሎታል ሊቃውንቱ። ያው እንደየቤቱ ማለት የክረምቱ ዝናብ ቀለም ነው አይታችኋል። በዓለም ላይ ጅቡቲ ዝናብ የለመሰ በአመት ሁለት ያህል ነው አይደል? እናንተረበት እኔ መጀመሪያ ጊዜ መጥቶ ሌሎች ሀገራት ብዙ ሀገራት ይቻላል። እዚህ ግን ለመጀመሪያ ቆሞስ አባታችን ክቡር መላከ ያበገበ ጊዳ ፈቅደውልኝ ነው በእሳቸው ፈቃድ እዚህ እናንተ ጋር እንድገናኝ ያደረጉኝና እንዴት እንደሆነ በጂኦግራፊ ሲጠና ካልሆነ በስተቀር ይህ ነው ይዘው ብዙ ማረጋገጫ የለኝም እና ጅቡቲ በጣም የሚገርመው ዝናብ በሁለት ሶስት ሊዘንብ ይችላል እና ምንድነው በዓለም ላይ የሚዘንበው ዝናብ አለ። በዓለም የሚዘንበው ዝናብ ቀለም ቢሆን የሰማይ ስፋት ብርሃንና ቢሆን መላእክትና የሰው ልጆች ጻፎች ቢሆኑ እንደገና ደግሞ ይሄ እጽዋት መጻፊያ ብዕር ወይም እስክሪብቶ ቢሆኑ የእመቤታችን ምስጋና ተጽፎ አያልቅም። ስለዚህ አሁን የጀመሩት የሚጨርሰው በረከቷ እንዲያድርብኝ እንደው በዕለቷ ስሟ ላንሳ ብዬ ነው እንጂ በዚህ 40 እና 50 በሚሞላ ደቂቃ የእመቤታችን ነገር ቤታ ይጨርሰዋል። ብቻ ምልጃ በረከቷ በሁላችን ላይ ይደርብን። እመቤታችን ያዙ ክርስቲያኖች በሁለት እሷን ከያዛችሁ ምንም ነገር አታውቁም። ሁሉ ነገር ሙሉ ይሆንባቸዋል። እንደገና ሁልጊዜ እሷን በስማት ዝም ብላችሁ ሰነፍ ክርስቲያን አትሁኑ። ጠንካራ ክርስቲያን መሆን ያስፈልጋል። ጠንካራ ክርስቲያን እንዴት እንደሆነ ላሳያችሁ። 5 አይነት ክርስቲያኖች አሏት ቤተክርስቲያን። ስንት አይነት ክርስቲያኖች? ይሄ የመጨረሻ ሀሳብ ነው። ስንት አይነት ክርስቲያኖች? ስንት አይነት አሏት? 5 አይደል? የመጀመሪያዎቹ ክርስቲያኖች ሁልጊዜ ከቤተክርስቲያን የሚጠፉ ናቸው። አንደኞቹ ክርስቲያኖች ጧት ለኪዳን ከካህናቱ ጋር ኪዳን ያደርሳሉ። ማታ ምህላ ይገኛሉ አይደል? ቀን ስራቸው ሲሰሩ ነው። አንደኛ ክርስቲያኖች እነዚህ ናቸው። ሁለተኛ ክርስቲያኖች ደግሞ በሳምንት አንድ ቀን እሑድ የሚመጡ ናቸው። የለም እንደዚህ በሳምንት አንድ ቀን ቤተክርስቲያን የሚመጡ እነዚህ ሁለተኞቹ ናቸው። ይመጣቸዋል ማለት ነው። ሶስተኛ ክርስቲያኖች በወር የሚመጡ ናቸው። 29 ቀን ጠፍተው በ30 ቀን የሚመጡ እንደ ደሞዝ ናቸው። እነዚህ ደሞዝ ይቀበሉ እንደሚመጡ በወር ደሞዝ ማለት የሚመጡ ይሄ ሶስተኛ ክርስቲያኖች ናቸው። አራተኛ ክርስቲያኖች ደግሞ በዓመት የንግስ በዓል የሚመጡ ናቸው። የመስቀልና የደብረ ታቦር የትንሣኤ የሚመጣው ህዝብ የግዱ አይችለው ማለት ታዲያ የትኖ ነው ክርስትናው በዓመት አንድ ቀን ብቻ ነው። የዓመት ሰዎች ናቸው። በዓመት አንድ ብቅ የሚል እኮ የመስቀሎት ማለት እንደዛ እንዳትሆኑ ነው። ስንት አይነት ክርስቲያኖች አሉ? 5 አንደኛ ምግብ ነገራችን ያላቀው እንደውም በቅኔ የገባ በቅኔ ወጣ እያሉ ግን የታሰራል። ስለዚህ የቃል ነገራችን ያላቀው ነው። አንደኛ አይደል ሁልጊዜ የሚመጡ፣ ሁለተኛ በየሳምንቱ የሚመጡ፣ ሶስተኛ በወር የሚመጡ፣ አራተኛ በዓመት፣ አምስተኛ ሲሞቱ ሊቀበሉ የሚመጡ ናቸው። እንደዚህ አይነት ክርስቲያኖች እንኳን እንደውም በኢትዮጵያ ማለት ነው እንዴት ጫት ላይ እየዋለ ሲጠጣ መጠጥ ላይ እየዋለ የሰበካ ጉባኤ አይደለም ቤተክርስቲያን አታውቀው የክርስትና ሰው አይታወቅ ሲሞት ኦርቶዶክስ ነው ቤተክርስቲያን ሊቀበሉ ይመጣል። እዚያ ሰበካ ጉባኤ ጋር ተቃራኒ ጋር ጭቅጭቅ ቀበሉ ያትቀበሉ ያለ መከራ ለነገራቸው አለ። አምስተኛ ክርስቲያን ነው እሱ ማለት ግን ስሙ ክርስቲያን የክርስትና ስራ አሰራ። አሁን እናንተ ከየትኞቹ ውስጥ ናችሁ? እስኪ ራሳችሁ ፈልጉት። አሁን ስለሰው ነገራቸው አለ። የትኞቹ ላይ ናችሁ እናንተ ያለ? አንደኛ ላይ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ የትኞቹ ናችሁ ያለ? እስቲ አንደኞቹ በዚህ ያጽናልን አይደል? ሁለተኞቹ ወደ ስንተኞቹ ያምጣልን? ወደ አንደኞቹ። ሶስተኞቹ ወደ ስንተኞቹ? ወደ ሁለተኞቹ። አራተኞቹ ወደ ስንተኞቹ? ወደ ሶስተኞቹ። አምስተኞቹ ወደ ስንተኞቹ? አይ ፋሰማችሁ የሞተ ሰው ይመጣል እንዴ? ሞቶ ይላል አምስተኞቹ ነው አሰማኝ ማለት ነው። ከመደራ ይመጣ እሱ በስራ ላይ ይመጣ በግሩፕ አልመጣ እና መቼም በዚህ ያለ ነው ከአንድ እስከ 4 እንጂ አምስተኛ ነው። በሮድ መተላለል አማ ሁሉ ጊዜ ወደ ቤተክርስቲያን እየመጣን እንድንኖር ሁሉ ጊዜ ከልጁ ጋር ለቀፋ እግዚአብሔር ይርዳ አንላቸዋለን። ይህንን
እድል የሰጡን ከእናንተ ጋር እንዳስተምር ጊዜ የሰጡን ክቡር አባታችን መላካዊ ናቸው። እንዲሁ አባቶች እዚህ ያሉት እኔ ደካማው ኃጢአተኛው ተራ ሰው ነኝ። እንክብካቤያቸውን እነግራቸዋለሁ። ለምን የማይገባው ከተማ ወስደው ልብስ ገዝተው ሙቀቱን ደስተማሉ። አባታችን ቆሞሱ የኔታ በእውነት አባ ገብረ ኪዳን መላካዊ ማለት ነው። እንደገና ይሄን ካባ አባ ጸጋ አሁን ታቸው አሁን አባታችን አባ ጸጋ ያለ ሰው እነኔታ እንደው በቃ እነኔ ከአይምሮ በላይ የሆነ እንክብካቤ እያደረጉልኝ እንዳስተምር በርታያዊ አባቶች ናቸው። አባቶች ከልብ አመሰግናለሁ። ታስተምረ አዘውኛል። በእውነት ትንሽ ቅኔ እንዳደርግ አዘውኛል። ዝም ብሎ የተወሰነ ነገር ግበላቸው የተወሰነ ጉባኤ ቃና ዛምላኬ የአንዷ ዜማ እልና እጨርሳለሁ ማለት ነው። ምናልባት አይሰለቻችሁም አይደለ? ቅኔ ቤተክርስቲያኗ ልዩ የምትሆንበት ሀብት ነው። ከዓለም ሁሉ ልዩ የሆነችበት ሀብት ነው። ስንጀምረው የቅኔው መጀመሪያ ምንድን ነው? ቅኔ ሊቃውንት ክርስቶስ ጉባኤ ቃና አመላየ ሀገራ ቅኔ ሊቃውንት ክርስቶስ አመላየ ሀገረ ድረ ስብሐቲሁ ርኢነ ከምሳሌነ ሰምረ ጌታችን እኛን ሊያድነን በወደደ ጊዜ ክብሩን ገልጦልን እኛን ያድነን ዘንድ ወዶ ተወን አላለም። ቅኔ ሊቃውንት አምላክ አመላየነ ሀገረ ቅኔ ሊቃውንት አምላክ አመላየነ ሀገረ ድረ ስብሐቲሁ ርኢነ ድረ ስብሐቲሁ ድረ ስብሐቲሁ ርኢነ ከመይሳለነ ሰምረ ይላል። ድረ ስብሐቲሁ ርኢነ ከመይሳለነ ሰምረ ኦክስጅን ወንጌል ወደ ውስጣችን ሲወጣ ካርበን መናፍቃን ተቀላቅሎ ወጣ። ደግሞ ታውቃላችሁ አይደል? ኦክስጅን ወደ ውስጥ ሲወጣ ምን ይወጣል? ምን ይወጣል አይደለ? አሁን ወንጌል ወደ ውስጣችን ከገባ እናንተ አባታችን ብለን እየገለጹላችሁ ነበረ። ቅኔ በመሰረቱ ማለት ነው። ቅኔ በመሰረቱ ሊቃውንት ሰሙ ነው። ቤተክርስቲያንና ወንጌል የሚመሰገንበት ነው። ይህንን በደንብ መያዝ ያስፈልጋል። ኦክስጅን ወንጌል ወደ ውስጣችን ሲመጣ ካርበን መናፍቃን ተቀጣጥሎ ወጣ ይላል። ካርበን መናፍቃን ተቀጣጥሎ ወጣ። ከዚያ መወድስ አምላክ ዘጸንሰቶ ጉባኤ ቃና ድንግል መወድስ አምላክ ዘጸንሰቶ ጉባኤ ቃና ድንግል በጊዜ ልደቱ ሰከረ በልበ ሊቃውንት ማለት መወድስ አምላክ ዘጸንሰቶ ጉባኤ ቃና ድንግል በልበ አረጋግጥ ነው። መወድስ አምላክ ዘጸንሰቶ መወድስ አምላክ ዘጸንሰቶ ጉባኤ ቃና ድንግል ጊዜ ልደቱ ሰከረ በልበ ሊቃውንት ይሄ ደግሞ ምንድን ነው ያልኳችሁ? ጌታ በተጸነሰ ጊዜ በከብቶች በረት ተኝቷል አይደለ? አሁን ቅኔ በሊቃውንት ልብ ውስጥ ነው የሚወለደው። አሁን መወድስ ከጉባኤ ቃና ሲወለድ መቼም ጉባኤ ቃና ከሌለ መወድስ የለም አይደለ? ሊቃውንት ከሌሉ ደግሞ ምን የለም። በሊቃውንት ልብ ውስጥ ነው ይሄ ቅኔው የሚፈለው ማለት ነው። እና ይሄንን ማሰብ ያስፈልጋል። አሁን ልመልሰው ዛምላኬ ክሌቱ አይጋር ክሌቱ አይጋር ቅኔ ሊቃውንት ወዜማ ክሌቱ አይጋር ቅኔ ሊቃውንት ወዜማ ለስጋነ ቤተክርስቲያን ኢየሱስ አቀና። በጣም የሚገርም ነው። ይሄ በደንብ ውስጥ ተነግራችሁ በክሌ አይጋር በሁለት እግሮች ማለት ነው። በክሌ አይጋር አብዙ እንጂ ነው በቪዲዮ አለ እኮ ለማያዛችሁ ነው ማለት ነው። ቅኔ ሊቃውንት ወዜማ አይደለ? ሁለት እግሮች ናቸው ቤተክርስቲያን እግሮች። በክሌ አይጋር ቅኔ ሊቃውንት ወዜማ ለስጋ ቤተክርስቲያን ፈጣሪ አቋማ ኢያሱ ነቢይ ተቀበለና ተርጎማ
ምስለ ኖህ ገብረ ኪዳን አመ ተካሄደ ለነ እግዚአ ፍጥረት ዘደክመ ምስለ ኖህ ገብረ ኪዳን አመ ተካሄደ ለነ እግዚአ ፍጥረት ዘደክመ በወንጌል ቀስተ ደመናሁ ኪዳኑ አቀመ። በወንጌል ቀስተ ደመናሁ ኪዳኑ አቀመ። ለምስራቀ ፀሐይ ምስራቀ ፀሐይ ምድርነ ከመሬት ትጥፋ ዳግመ ወእግዚአ ኩሉ ፍጥረት ዘግብሮ ፈጸመ ለጅቡቲ ዋለ ሰላመ። ወእግዚአ ኩሉ ፍጥረት ዘግብሮ ፈጸመ ለጅቡቲ ዋለ ሰላመ። ይበቃኛል እንዳላረዝም። እንግዲህ የአባቶቻችን አምላክ ሁላችሁንም ያጽናችሁ፣ በሃይማኖት ያጽናችሁ። አራት ነገሮችን እንገራችሁ። አንደኛ ቤተ ክርስቲያናችሁ ውደዱ። ሁለተኛ አባቶቻችሁንና ዲያቆኖቻችሁ አክብሩ። ሶስተኛ ሃይማኖታችሁን ጠብቁ። አራተኛ ስርዓተ ቤተ ክርስቲያንንና ራሳችሁን ከኃጢአት ጠብቁ እላችኋለሁ። ሌላ ጊዜ እግዚአብሔር ፈቅዶ እስክንገናኝ እኔ እዚህ ላይ ይበቃኛል። የቤተ ክርስቲያን አምላክ ሁላችንም በሃይማኖት ያጽና። እግዚአብሔር አምላክ አባቶችን ይቆየን። አመሰግናለሁ። እልል ብላችሁ መድኃኔዓለምን አመስግኑ። እግዚአብሔር ይመስገን። እንዲህ ያለ መምህራን ያላሰጣን መድኃኔዓለም ይክበር ይመስገን። ይቺ ቤተክርስቲያን ምንም ቢሆን ምንም ሰው አያሰጣትም። እግዚአብሔር ይመስገን የምንለው ለዚህ ነው። ደስ አላላችሁ? አልተማራችሁ?